ጀስት ሰሪያል ከወጣ 20 ዓመት አለፈው። አሁንም በመንግስትም ሆነ በግል ሚዲያዎች እንዳይተላለፍ ታግዷል። ሙዚቃ የተማረ እንጂ የተባረከ መሪ ከለመንን ቆይተናል። የተማረ ከተገኘማ በጣም ጥሩ ነው። የተባረከ ይሁን እንጂ የተባረከ መሪ ከተገኘ ግን በጣም ጥሩ ነው፣ ባይማርም እንኳን። አራተኛው እንዳምናው ባለቀን ያምናውን ከቀጣ አዲስ ንጉስ እንጂ ለውጥ መቼ መጣ። ጀስት ሰሪያል የሚለው ሙዚቃ በፍጹም በመንግስትም በግል ሚዲያም አይተላለፍ ተብሎ ይታገድ እንጂ በውስጡ የያዛቸው ሀሳቦች እውነት እንዳይተላለፍ የሚያግዱ ናቸው ወይ? ህዝብን ከህዝብ የሚያጋጩ ናቸው ወይ? ሲንመልከታቸው ቀደምት አንድ ቡና ቤት ጎራ ብዬ ነበር። የቴዲን ዘፈን ክፈቱ እንጂ ስለው አይ የቴዲ ዘፈን እንዳይከፈት ተከልክሏል አለ። እንግዲህ ቲዮሪካ መሆኑ ነው። በተለይ ዳስጣል ጥልቅ ሀሳቦች የያዘ ስለሆነ ሊያነጋግር ይችላል። በነገራችን ላይ የቴዲ ሙዚቃዎች በቡና ቤቱ ብቻ ሳይሆን በተለያዩ የመንግስትም የግል ሚዲያዎች ላይ እንዳይከፈት ተከልክሏል። እኔ ግን እስቲ በጃ ያስተሰርያል ዙሪያ ያየሁትን አንዳንድ ነጥቦች ላስቀምጥላችሁ። ቴዎድሮስ ካሳሁን ወይም ቴዲ አፍሮ ያስተሰርያል በሚለው አልበሙ ከቨር ላይ መግቢያው ላይ ይሄንን መልእክት አስቀምጧል። ታላቁ ጩኸት ይላል። የኢያሪኮ ከተማ በጩኸት ፈረሰች። አሁን ጩኸት በኢትዮጵያ ያለች። ጩኸት ክፋት፣ ጩኸት ቂም በቀል፣ ጩኸት ግብዝነትና ያለመግባባት ዝምታ ሁና በእርግጥ በዚህ ያለች። ይህችን ጩኸት በራስ የተመካች በአእምሮ የሆነችና ፍሬዋም የመረረ ባዶ ናትና ባዶ እንዳታስቀረን ስል ፈራሁ። ታላቁን ጩኸት ታናሹን እንዳልጮህ ደግሞ የማውቀው ራሴን ፈራሁት፣ ኃጢአተኛ ነኝና። የማውቀው ራሴንም ለሚያውቃት አባት አሳሰብኩት፣ ለመንኩትም፣ ሰማኝ። አሁን ሰዎች እንዲሰሙኝ እጮሃለሁ፣ እለምናለሁ። እንግዲህ ስትሰሙኝ በማስተዋል ሁኑ፣ ማስተዋላችሁም በቅን መንፈስ እንጂ በአእምሮና በእውቀት እንዳይሆን ተጠበቁ። በቅን መንፈስ ውስጥ ያለን ብርሃን እና ለእኛ መሬት የተፈቀደውን እውነተኛ የመዳኛ መንገድ በእውቀት የተመኩት ኢትዮጵያውያን እንዳያዩት ሆኗልና። ስለዚህ በጨለማ የነበሩ ሕዝቦች ብርሃን ያዩ ዘንድ በቅን ልቦና ሆነን የምህረት ዓይኖቻችንን እንክፈት፣ እንንቃ። ያኔም መዳን ይሆንልናል። መዳንም እንዲሆን ቃል ኪዳን አለን። ቃል ኪዳኔታም እርሱም ቅዱስ ፈጣሪያችን ይሰርያል፣ አብ ያስተሰርያል፣ ወልድ ስርየት ከመንፈስ ቅዱስ ነው። አሜን። የተማረ እንጂ የተባረከ መሪ ከለመንን ቆይተናል። የተማረ ከተገኘማ በጣም ጥሩ ነው። የተባረከ ይሁን እንጂ የተባረከ መሪ ከተገኘ ግን በጣም ጥሩ ነው፣ ባይማርም እንኳን። ብልህ ሰው ታናሹንም ይሰማል። ጃ ያስተሰርያል። ቴዎድሮስ ካሳሁን። ጃ ያስተሰርያል ከወጣ 20 ዓመት አለፈው። አሁንም በመንግስትም ሆነ በግል ሚዲያዎች እንዳይተላለፍ ታግዷል። ሙዚቃው ጃ ያስተሰርያል የሚለው ሙዚቃ በፍጹም በመንግስትም በግል ሚዲያም አይተላለፍ ተብሎ ይታገድ እንጂ በውስጡ የያዛቸው ሀሳቦች እውነት እንዳይተላለፍ የሚያግዱ ናቸው ወይ? ህዝብን ከህዝብ የሚያጋጩ ናቸው ወይ? ሲንመልከታቸው ያው ከ18 በላይ ሀሳቦችን ይዟል። ጃ ያስተሰርያል ርዕሱ። ከዛ ግርማዊነታቸው ከዚህ ሰረገላ ወደ ዋገን ወርደው ሲተኩ በሌላ ይላል። ከነበሩበት እንትን ላይ ወደዚህኛው ወርደ ማለት ነው። ለግጥም እንዲያመቸው ቮልክስዋገንን ቮልስን አወጣው። በወቅቱ ኃይለሥላሴን ከቤተ መንግስት ወደ 4ኛ ክፍለ ጦር የወሰዷቸው ጀነራል ሉሉ ይባላሉ። የእሳቸው ቮልክስዋገን ነበረች። ይሄ የመጀመሪያው ሀሳብ ነው ማለት ነው። ግርማዊነታቸው ከዚህ ሰረገላ ወደ ዋገን ወርደው ሲተኩ በሌላ አንድ። ሁለተኛው በአዛውንቶች ራስ 60 ጉድጓድ ምሳ አብዮት ሞላቸው የተማሪ ሬሳ ይላል። እዚህ ጋር ሁለት ነገር አለ። አንደኛው የ60ዎቹ እነዚህ በከፍተኛ ባለስልጣናት አሉ። ሁለተኛ ደግሞ አብዮት ሞላቸው የተማሪ ሬሳ፣ ቀይ ሽብር አለ፣ ተማሪዎች ያለቁበት 1969 እና 60ዎቹ ባለስልጣናት አሉ። ብዙዎቹ የመጀመሪያና ሁለተኛ ዲግሪ ያላቸው ናቸው። አንዳንዶቹም ዶክተሬት ፒኤችዲ የነበራቸው ምሁራን ነበሩ ባለስልጣኖቹ። እና አንደኛው የተማረ ሬሳ ነው።
ሁለተኛው ደግሞ የተማሪ ሬሳ፣ ሁለቱንም ያስኬዳል። ሶስተኛው በ17 መርፌ በተጠቀመው ቁምጣ ለለውጥ ያጎፈረው ዙፋን ላይ ሲወጣ። ማን ነው 17 መርፌ? 17 ዓመታቱን ለመቁጠር ነው። መጥቀም ማለት መስፋት ነው በአማርኛ እና ያው ወያኔዎችን ለማሳየት ነው የነበራቸው ቁመና የፀጉራቸውን ጎፈሬነት ወይም ተለቅ ማለቱን ከሌላው ሰው የተለየ መሆኑን የጠቆመበት ነው። ቁምጣ አድርገው ነው የገቡት። ስለዚህ ያን ለማሳየት ነው። ሶስተኛው ሀሳብ ይሄ ነው። አራተኛው እንዳምናው ባለቀን ያምናውን ከቀጣ አዲስ ንጉስ እንጂ ለውጥ መቼ መጣ? እንዳምናው ባለቀን ያምናውን ከቀጣ አሁን ወያኔዎችም ኢህአዴግ እንደ ደርግ ኃይለስላሴን ደርግ የኃይለስላሴን ባለስልጣናት እንደቀጣው ተማሪዎቹን እንደቀጣው እንደገደለው እሱም መልሶ የደርግ ባለስልጣናትን የሚገድል ከሆነ የሚቀጣ ከሆነ ሌላ ነገር ነው የመጣው። ለውጥ መቼ መጣ እያለ ነው። አራተኛው። አምስተኛው ይቅር በለውና የበደለን ወቅሰ ምሕረት አስተምረን አንድ አድርገን መልሰ ይላል። ስድስተኛው ኢትዮጵያ ማማ አብሲኒያ ማማ ኢትዮጵያ ኤል ሳባዊ እስራኤል ይላል። ኢትዮጵያ ኤል ይላል። ልክ እስራኤል እንደሚባለው ገብርኤል እንደባለው ኢትዮጵያ ላይ ኤል ጨምሮ ኢትዮጵያ ኤል የሚል ነገር አስቀምጠዋል ስድስተኛ ላይ። ሰባተኛ ቂም በቀል ክፉ ነው ከአምላክ ያለያያል፣ ተዋዶ መትጋት ግን ቅጣት ያስተሰርያል። ቂም በቀል ያምናውም ይመጣል፣ ቂም ይዟል፣ ይገላል። ያምናውም በተመሳሳይ ይመጣል፣ ይገላል፣ ያስራል። ያ ምንም ክፉ ነገር ነው። የበለጠ በቀላን ያመጣል እንጂ ከአምላክም ያለያያል እንጂ ምንም አያመጣም። ተዋዶ መትጋት ግን ቅጣትን ያስተሰርያል እያለ ነው። ሌላው ስምንተኛ ላይ የምናገኘው ዘጸአት ለኢትዮጵያ ወደ ተስፋው ጉዞ ባህሩ የሚያሻገር አንድ ሙሴን ይዞ ይላል። ዘጸአት ለኢትዮጵያ ወደ ተስፋ ጉዞ ባህሩ የሚያሻገር ዘጸአት መውጣት ማለት ነው አይደል? ዘጸአት ለኢትዮጵያ ወደ ተስፋ ጉዞ ባህሩ የሚያሻገር አንድ ሙሴን ይዞ። በዛን ጊዜ እኔም ልብራ እንደዛ ብሎ ነገር የለም። እግዚአብሔር ሙሴን ነው እንዲመራ ያዘዘው። እንደውም ሙሴ ምን አለ? እኔ አፈትብ ነኝ፣ አፌ መናገር አይችልም፣ አፌ ተብታባ ነው። እኔ አፈትብ እኔ ነኝ እንትን ምለ አንተ ትመራለህ አለ። እኔ እንትን አላለሁ አለ። ሌላው እኔ እጨርሰዋለሁ አለ። እና አንድ ሙሴ ወደ ተስፋ ለኢትዮጵያም ወደ ተስፋ ጉዞ ለመሄድ ባህሩ የሚያሻግር አንድ ሙሴ ያስፈልጋታል ነው የሚለው። ዘጠነኛ ደግሞ ቅርብ ነው አይርቅም የኢትዮጵያ ትንሣኤ በአንድነት ከገባን የፍቅር ሱባኤ በአንድነት ከገባን ምን የፍቅር ሱባኤ አንድ መሆን ያስፈልገናል እያለ ነው። አስረኛ ፍቅር አተን እንጂ በራብ የተቀጣን አፈሩ ገራገር ምድሩ መቻሳጣን። 77 ረሃብ 66 የመሳሰለው አሁንም በተመሳሳይ በራብ የተቀጣነው ፍቅር አተን ነው እንጂ መሬት እኮ ገራገር ነው ቢዘራ ያበቅላል። ምን አቶ እያለ ነው የሚነግረን። 11ኛ ኦሲሳ ማንዴላ ይቅር አባብሎ እንዳስጣለ ቢላ ይላል። ኦሲሳ ምን ማለት ነው? ኦሲሳ ምን ማለት ነው? እኔ እስካሁን እየፈለኩት ነው ያለሁት። የሆነ እንትን ላይ ሳየው ኦፕን ሶሳይቲ ኢኒሺዬቲቭ ኦፍ ሳውዝ አፍሪካ ይላል። OSISA እሱን ነው የተሄደ ያለው ነው ወይስ እቺ በምድረ በዳ ላይ በበረሃ ላይ የምትገኝ ኦሲስ ያቺ ውሃማው አካሏን እሷ ላይ ጨምሮ ኦሲሳ ማንዴላ ኦሲሳ ነህ ለማለት ነው። ኦሲሳ ነህ እዛ በበረሃ ውስጥ ውሃ ምጥም ታረካ አንተ ነህ ለማለት ነው ያሰበው። ይሄ ትርጉሙን ኦሲሳ የሚለውን በደንብ ማጥናት ያስፈልጋል። እንዲህ ነው ብሎ በድፍረት መናገርም ነውር ነው። እንደውም አንድ መድረክ ላይ ምን ሲል ሰምቼዋለሁ። ሲጫወት ኦሲሳ ወይ ሳሳ ማንዴላ ይላል። ኦሲሳ ወይ ሳሳ ማንዴላ ወይ ሳውዝ አፍሪካ ለማለት ይሁን ኦሲሳ ቴዲ ያውቃል። ግን ይሄም አንድ የሆነች ነገር የያዘው ነገር አለ። ኦሲሳ ማንዴላ ይቅር አባብሎ እንዳስጣለ ቢላ እዛ ሊባሉ የነበሩትን ካራ ይዘው ሊተራሩ የነበሩትን እንዳስጣለው ነው የሚለው 11ኛ። 12ኛ ደግሞ ከዛው የቀጠለ በተስፋዋ መሬት እንዲፈጸም ቃሉ ሞፈሩን ያዙና ይቅር ተባባሉ። ልክ እዛ ማንዴላ እዛ ደቡብ አፍሪካውያን ሊተላለቁ ሲሉ እሳቱን እንዳበረደው ቢላው እንዳስጣለው እንዳይተራረዱ እንዳያርጎ ሰላም እንዳመጣው ሁሉ እዚህም በተስፋ መሬት ላይ እንዲፈጸም ቃሉ የማንዴላ ሞፈሩን ያዙና ይቅር ተባባሉ። ፋብሪካውን አይደለም
ወይ ጦር መሳሪያውን ክላሹን አይደለም፣ ጀቱ ቦምቡን አይደለም፣ ድሮኑን አይደለም፣ ታንኩን አይደለም፣ ሞፈሩን ያዙት። ያ ገበሬው የሚያርስበትን እኛ የምንበላበትን አሁንም ከዛ አልወጣንም እያለ ነው። ሞፈሩን ይዛችሁ ይቅር ተባባሉ ነው የሚለው። ልክ እንደ ማንዴላ እንዳስጣለው እናንተም ታረቁልን እያለ ነው ያለው። ሌላ ወረደ ብሎ ይህን በክፉ ቃል ይህንን ሲወቅሰው፣ ይህን በጥላቻ ይህንን ሲወቅሰው ለመለየት አቃተን የሚበጀንን ሰው። እውነት ለመናገር 97 በጣም አስቸጋሪ ነበር። ብጥብጥ ያለ ነገር ነበር የነበረው እና ሁሉም ወቃሽ ነበር። ግማሹ ምኒልክ እንዲያደርገን ይላል፣ ግማሹ ያኛው እንዲያደርገን ይላል፣ ግማሹ ተነስቶ ይሄ እንዲያደርገን ይላል። ሁሉም ወቃሽ ነበር። ስለዚህ መለየት አቃተን ነው የሚለው 13ኛ ላይ። 14ኛ ወደ ኤሎሄ ኤሎሄ ላማ ሰበቅተኒ እማማ ኢትዮጵያዊ እማማ አትሰማኝም ወይ በይ ይላል። ፈጣሪን ነው የመጨረሻው ክርስቶስ ሲሰቀል የመጨረሻ ንግግሩ የነበረው ኤሎሄ ላማ ሰበቅተኒ ያለው አለ የመጨረሻው ቃሉ። ከዛ ወስዶ ነው ቴዲ ያስገባው ይሄን። ልክ እዚህ ጋር ምን አለ? ኤሎሄ ኤሎሄ ላማ ሰበቅተኒ እማማ ኢትዮጵያዊ አትሰማኝም ወይ በይ ይላል። እውነት ነው። ይሄ ሁሉ መከራ፣ ይሄ ሁሉ ልጆቿ ሲያልቁ፣ ይሄ ሁሉ ስቃይ፣ ይሄ ሁሉ ጦርነት ሲደረግ፣ ህዝቡ ግራ ሲገባው ሲጨነቅ አትሰማኝም ወይ ብለሽ ተናገር እያለ ነው ያለው 14ኛው። 15ኛው ደግሞ ጃ ያስተሰርያል የሚለው የተነተነበት ነው። ጃ ማለት ፈጣሪ መሰረይ ይቅርታ፣ እኛ ስንዋደድ ይሰማሻል ጌታ ነው። ሰላም ባለበት ፍቅር ባለበት እግዚአብሔር አለ እያለ ነው እየነገረን ያለው። 15ኛው ይሄ ነው። ሌላው እማማ ይልና እማማ እስቲ ተዋደዱ እማማ ይያዝ እጃችሁ በልዩነታችሁ ይላል 16ኛው። እስቲ ተዋደዱ ተጨባበቱ፣ ሁላችሁም ተቃዋሚም በስልጣን ያላችሁ የፓርቲ ሰዎችም እስቲ ተጨባበጡና ለአንድ ኢትዮጵያ እስቲ እንያችሁ ይላል። እስቲ ተጨባበቱ፣ መንግስት ላይ ያላችሁ መንግስትንም ተቃዋሚዎችም መንግስትም የሆነች ተጨባበጡ። ካለበለዚያማ በምን ያስታውቃል እኛ መውደዳችሁ? ታች ያለው ላይ ቢወጣም ተመልሶ ስበስ ልዩነታችሁ መፍጠራችሁ አይቀርም ነው። በልዩነት ውስጥ ግን ሆናችሁ እስቲ እኛን ስለመውደዳችሁ አሳዩን እያለ። 7ኛው ደግሞ አቤት ስቃይ አቤት ጠኔ ሰማይ ጨክኖ በወገን ይላል። ይሄ ረሃቡን የሚያሳይበት ነው። በረሃብ ኢትዮጵያ ብዙ ጊዜ መዝገበ ቃላት ላይ ሁሉ ሳይቀር ስሟ የተጠራበት ነው። ረሃብ ተብሎ ሲፈልግ ኢትዮጵያ እንደ ምሳሌ የምትጠቀስበትን ለማሳየት ነው። ወረድ ብሎ ይላል 18ኛው ስንት አሳልፈን አልቅሰን ሳናበራ ብለን ወይኔ እዚህ ጋር ደግሞ ሌላ ትኩሳት ወገን ያለቀ በወሲብ እሳት ይላል። 18ኛ ላይ ያለ ነው። እዚህ ላይ በኤችአይቪ ምክንያት ብዙ ወገኖቻችን አልቀዋል። እንደውም ቴዲ ያስተሰርያል እንትኑ ሲያወጣው የከበሩ ማስታወሻ ላይ እንደውም የከበሩ ማስታወሻ ላይ ለዘውዱ ታደሰ ይላል። በኤችአይቪ ለረጅም ጊዜ ትምህርት ሲሰጥ ለቆየውና እንትን መስዋዕትነት ለከፈለው ለዘውዱ ታደሰ ይላል። ይሄ ብዙ ከትንሽ እስከ ትልቅ ብዙ ኢትዮጵያውያን በኤችአይቪ የተነሳ አልቀው ልጆች ወላጅ አልባ ሆነው የበፊቱን የዛ የረሃቡን አልፈነው አልቅሰን ሳናባራ እንደገና ደግሞ በኤችአይቪ ምክንያት ብዙ ሰው አልቆ ስቃይ የነበረበትን ጊዜ ለማሳየት ነው። በወሲብ እሳት ብዙ ሰው አለቀ፣ በኤችአይቪ ብዙ ሰው አለቀ እያለ የሚገልጽበት ቦታ ነው። ሌላው እማማ ኧረ አይነጋም ወይ እማማ አይነጋም ወይ ይላል። አሁንም በተመሳሳይ ነው የሚለው። አሁንም ከ20 ዓመት የተዘፈነው አሁንም ይሰራል። አይነጋም ወይ ማለት መቼ ነው የሚነጋው? አሁንም በተመሳሳይ እንደ ሀገር ያለው ስቃይ እንደ ሀገር ያለው ችግር ተመሳሳይ ነው። በእነዚህ ከ19 በላይ ናቸው። ሌሎች ሀሳቦች ይኖራሉ እናንተ የምታያቸው። እኔ ግን እነዚህን አይቻቸዋለሁ። የቴዲ አጠቃላይ ወደ 19 አካባቢ ሀሳቦች አሉበት። የቱ ጋ ነው አሁን እውነት ካየናቸው ሀሳቦች የቱ ጋ ነው ማለት በሚዲያ ቢለቀቅ የትኛው ነው እንትን የሚለው እንዳይተላለፍ ያደረገው ጉዳይ ምንድን ነው? ይሄንን ሙዚቃ አየር ላይ እንዳይውል ያደረገው ነገር ምንድን ነው? በተመሳሳይም የአሁኑ ሙዚቃም እንዳይለቀቅ እንዳይሰማ ተደርጓልና
ራሱ እንደጠቀሰው ራሱ ቴዲና እስቲ ተዋደዱ የያያዝ እጃችሁ አለበለዚያማ በምን ያስታውቃል እኛን መውደዳችሁ ይላል። ልዩነት ቢኖር ምንም ችግር የለውም። ሁሉም ሰው አንድ አይነት ይሁን ማለት አይቻልም። ሁሉም ሰው እኔን ምሰል ማለት አይቻልም። ልዩነት መኖር አለበት። ስለዚህ አሁን ደግሞ የተሻለ ጊዜ ነው ያለውና ሙዚቃዎቹ የማይደመጡበት ምክንያት እኔ አልገባኝም። እንግዲህ የጃስተስ ሪያል ሀሳቦች እነዚህን ይመስላሉ። እናንተ ደግሞ በጎደለ ሞሉበት። አሁንም ተመሳሳይ ሀሳቦች ያሉት ያው ኢትዮሪካ ላይ እነሱን ደግሞ ቀስ ብለን ዳሰን ወደፊት የምናመጣቸው ይሆናል። ባላችሁበት ሰላማችሁ ብዝት ይበል። አፍሌታን መልቲሚዲያ ሰብስክራይብ በማድረግ በወዳጅነት እንዝለቅ። ቸርን ሰንብት።